ዛሬ ይዤላችሁ የመጣሁት ውድና የተከበራችሁ የኢሉ ቤተሰቦች ይዤላችሁ የመጣሁት ዛሬ በተለየ ሁኔታ ነው ማለት ነው። የዘይን ካርድ ያሞላልና ሂሳባችንን ለማወቅ ስልካችንን ለማወቅ ካርድ ለማሙላት ወይም ወደ ኢትዮጵያ ካርድ ለመሙላት በዘይን ሸሪሃ እየተቸገራችሁ እንዴት እንደሆነ አላላኩንም አሞላሉንም ስልክ ቁጥራችንን አጠያየቁንም ይሄን ሁሉ ላሳያችሁ ነው የመጣሁት። እንግዲህ ዛሬ ይዤ መጥቻለሁ። እንግዲህ ይሄንን በደንብ እዩት። በተለይ ተቸግረናል፣ ዘይን ካርድ አሞላል፣ ዘይን ካርድ ስልክ ቁጥራችንን ማወቅ ተቸግረናል፣ እንዲሁም ደግሞ ወደ ኢትዮጵያ ብር ለመላክ ተቸግረናል ያላችሁኝ እሱን ላሳያችሁ ነው ይዤላችሁ የመጣሁት ማለት ነው ውዶቼ። ስለዚህ እናንተ ከመጀመራችሁ በፊት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁኝ አበረታቱኝ ማለት ነው። ከምንም በላይ ነው የማመሰግነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ላበረታታችሁኝ ከልብ ነው የማመሰግነው ውዶቼ። ስለዚህ ሁላችሁም በጥሞና እዩት። በደንብ የሚጠቅም ነገር ነው ይዤላችሁ የመጣሁት ማለት ነው። እንዴት አድርጋችሁ ካርዳችሁን እንደምትሞሉ፣ እንዴት አድርጋችሁ ስልክ ቁጥራችሁን እንደምታውቁ፣ እንዴት አድርጋችሁ ምንድነው ስሙ እንዴት አድርጋችሁ ወደ ኢትዮጵያ ብር ለመላክ እንዴት አድርጋችሁ ቁጥር ይሄን ሁሉ አሳያችኋለሁ ማለት ነው ውዶቼ። ስለዚህ በትክክል ከተከታተላችሁት በጣም የሚጠቅማችሁ ማለት ነው፣ ይጠቅማችኋል። ስለዚህ ተከታተሉኝ። አሁን ወደ ስራው ልሄድ ነው። ተከታተሉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የኢሉ ቤተሰቦች እንዴት ናችሁ? ፋሚሊዎች ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ አልሐምዱሊላህ ደህና ነኝ። ሁልጊዜ ድምጽሽ ነው የምትሉኝ። ለምን እንደሆነ አላውቅም። ድምጼ እየበላሁ አይደለም መሰል የምመጣው ማለት ነው። ካርድ ማን ቪዲዮ ስሰራ እየበላሁ አይደለም መሰል የምመጣው እና ለዛ ነው ውዶቼ። እና እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ። እንግዲህ ድምጼ ለማነሱ ይቅር በሉኝ ውዶቼ። ምንም ማድረግ አልችልም። እንግዲህ ድምጼ እኔ እንግዲህ ቅልብልብ ነኝ። ምን እንደሆነ አላውቅም። ድምጼ እኔ ቅልብልብ ነኝ። እንደዚህ ዝምተኛ አይደለሁም፣ ግን ለምን እንደሆነ አላውቅም። ድምጼ ሪከርድ ላይ በጣም ያነሰ ነው ማለት ነው። እና ውዶቼ ዛሬ ይዤላችሁ የመጣሁት የዘይን ካርድ አሞላልን ሂሳባችን ለማወቅ ስልካችን ለማወቅ እንዲሁም ወደ ኢትዮጵያ ካርድ ለመላክ የተቸገርነ በዘይን ሸሪሃ ያንን ላሳያችሁ ነው የመጣሁት። ተከታተሉ ውዶቼ። አሁን ወደ ስራው ልሄድ ነው። ተከታተሉኝ። ምን እናደርጋለን? መጀመሪያ ካርድ ስልክ ቁጥራችን ለማወቅ ላሳያችሁ። ስልክ ቁጥራችን ለማወቅ ምን እናደርጋለን? መጀመሪያ ስልክ ቁጥራችንን ለማወቅ ከፈለግን ምን እናደርጋለን መሰላችሁ? እዚህ ጋር እንገባለን። ከዛ ስልክ ቁጥራችንን ለማወቅ ከፈለግን ኮከብ 144 እንደዚህ እናደርግና መሰላል እንጫንና ኮል እንለዋለን። ከዛ ስልክ ቁጥራችንን ያመጣልናል። እስኪ ካልተቆረጠ ነው። አያችሁት? ስልክ ቁጥሬ መጣልኝ አሁን እኔ ማለት ነው። ይሄ ነው ስልክ ቁጥሬ መጣልኝ። መልሳችሁ ደግሞ አሁንም ምን ታረጋላችሁ? ካርድ ለመሙላት ደግሞ ኮከብ 141 ከዛ ኮከብ ትሉና የካርዱን ቁጥር ትሞላላችሁ። ካርዱን ቁጥር ከሞላችሁ በኋላ መሰላልን ተጭናችሁ ኮል ትሉታላችሁ ማለት ነው። አሁን ካርድ ስለሌለኝ እንደዚህ ላሳያችሁ ብዬ ነው ማለት ነው። ከዛ ደግሞ ምንድነው ስልክ ቁጥራችንን ለማየት እሺ፣ ቀሪ ገንዘባችንን ወይም ሂሳባችንን ለማወቅ ደግሞ ኮከብ 142 መሰላት እናደርገዋለን። አሁን እናያለን ቀሪ ሂሳባችንን ማለት ነው። ይሄው እኔ ቀሪ ሂሳብ ስንት አለኝ? 26 ብር ከ18 ሳንቲም አለኝ ማለት ነው። ስለዚህ ይሄንን እንደዚህ አድርጋችሁ ማወቅ ትችላላችሁ ማለት ነው። እሺ ሶስተኛ ደግሞ ምንድነው
ምንድነው ማሳያችሁ እዚህ ጋር ወደ ኢትዮጵያ ካርድ እንዴት አድርገን ነው የምንልከው የሚለውን ደግሞ ላሳያችሁ። ኮከብ አንድ እና ከዛ ኮከብ እንላለን ማለት ነው። ከዛ 00 ብለን ነው የምንጀምረው። 00 ብለን ካልጀመርን ላሳያችሁ። 00 ብለን ካልጀመርን እንዴት እንደሚለን ተመልከቱ። 00 ላጥፋው። ከዛ ለእናንተ እንዳትሳሳቱ ማለት ነው። 00 ላጥፋውና ከዛ ስልክ ቁጥር ልሙላ 09 0974 70 29 56 እንደዚህ ታደርጉና ከዛ መሰላል ትጫናላችሁ። ከዛ እንደዚህ ኮል ትሉታላችሁ። አያችሁት ምን ይላል? ይሄ ስህተት ነው። ሶሪ ዊ ካንኖት ፊልድ ዘ ነምበር ዩ ኢንተር ቼክ ዘ ፎን ነምበር ኢንክሉድ ዘ ካንትሪ ኮድ። ምን አለ? ኤግዛምፕል የስልክ ቁጥሩን ኮድ አላስገባችሁም አለ። የአገርን የካንትሪ ኤግዛምፕል ማለት ነው። ካንትሪ ማስገባት አለብን። ካንትሪ ለካንትሪ ኮድ መጀመሪያ የሚጀምረው 00 ነው የሚጀምረው አለ። ስለዚህ ያን ነገር 00 ብላችሁ ነው የምትጀምሩት እንጂ ዝም ብሎ መጀመር አይቻልም ማለት። ስለዚህ ያንን ነገር ማረግ አለብን ማለት ነው። 00 ብለን ማረግ አለብን ማለት ነው። እንዳትሳሳቱ ነው። 00 ብላችሁ እንዴት አድርጎ ነው የማይላከው ይሄ ነገር አላክልና ለሳ እንዳትሉ ማለት ነው። እሱን ላሳያችሁ ብዬ ነው ማለት ነው። አሁን ላሳያችሁ መልሼ ካንስል ትክክለኛውን አሞላሉን ላሳያችሁ ማለት ነው። ኮከብ ትሉና ኦኬ ኮከብ 111 ኮከብ ከዛ የሀገሩ ኮድ ስንት ነው አለን? 00 በየትኛውም ሀገር ማለት ነው። ከዛ የኢትዮጵያ ሆን 251 9 ነው ኮዱ የስልክ ቁጥር ኮዱ ማለት ነው። ከዛ 74 70 29 56 ከዛ መሰላልን ከዛ ኮል አረገዋለሁ ማለት ነው። ልክ እንደዚህ አድርጋችሁ ነው የምትሞሉት። አያችሁት? አሁን ፕሊዝ ሰሌክትድ ሪሲቪንግ ኦፕሬተር ማለት ዋና ታያችኋት። ይችን ዋን እንኩ ኢትዮ ዋን እንኩ እያለ ነው። ዋን እንነካለው። ከዛ የምልከው ብር መጠን አንጪ ይለኛል ማለት ነው። አንድ ነካው ተመልከቱ። ከዛ ምን አለኝ? ፕሊዝ ኢንተር አማውንት ዩ ዋንት ቱ ሴድ ዩ ካን ሲዲ ኤኒ አማውንት ቢትዊን ኤስአር2 ከሁለት ብር ጀምራችሁ እስከ አለው ብራችሁ ድረስ መላክ ትችላላችሁ። ከሁለት ብር ጀምራችሁ ማለት ነው። ሰው ለመርዳት ከፈለጋችሁ ከሁለት ብር ጀምራችሁ መርዳት ትችላላችሁ። እጅግ በጣም አሪፍ ነው ማለት ነው እንትኑ። ስለዚህ ከሁለት ብር ጀምረን መርዳት ከቻልን ደግሞ እጅግ በጣም አሪፍ ነገር ነው እላችኋለሁ ውዶቼ። ተጠቀሙበት። ዙሮ አሪፍ ነገር ነው ይሄ ነገር ማለት ነው። ከዛ አንድን እኔ አሁን የምልክለት ስንት ብር ላክለት? 10 ብር ላክለት፣ 15 ብር ላክለት። እንትኗን ለራሱ መላክ ትችላላችሁ። ይችን ነጥቧን ማለት ነው። ነጥብ 18ቷን መላክ ትችላላችሁ። 18 ሳንቲሟን ማለት ነው መላክ ትችላላችሁ። ኦኬ እስኪ ስልክ ቁጥሩን ትክክል ነኝ እንዳልሳሳትና አሁን ለተሳሳች ስልክ ቁጥር ጥንቃቄ አድርጉ ማለት ነው። አንድ ስልክ ቁጥር ተሳስቼ ያው ሄዶለታል። እንግዲህ ምንም አይባልም። እሱ ፈልጎት አይደለም ለሱ ብሎት ነው። ደግሞ አውፍ ብያለሁኝ እኔ ግን ስልክ ቁጥሩን ዘግተውታል ማለት ነው። ልክ ብሩን እንደላኩት ስልክ ቁጥሩን ዘግተውታል ማለት ነው። ግን እኔ አውፍ ብያለሁ ማለት ነው። መለሰ እኔ ስለዘገየሁ ነው። ቆይ ላሳያችሁ፣ እንደገና ላሳያችሁ። ስለዘገየሁ ነው። ስልክ ቁጥሩ የት ነበረ?
74 09 74 52 ማነው ይሄ ደግሞ? ኦኬ ወይን ነበር ስልክ ቁጥሩን ያስቀመጥኩት በአላህ ስም። ጠብቁኝ፣ አንድ ጊዜ ጠብቁኝ ማለት ነው። ስልክ ቁጥሩን ያረኩበት ጠፍቶኝ ነው በነገራችን ላይ። ይሄ 7 የተጻፈው ዝም ብሎ ነው። ኦኬ እንዲጠቀጠቃለችኝ እሷን አውጣና ጠቅጠቅ ላድርግና ልፈልግ እላችኋለሁኝ። እና ጠቃሚውን ላሳያችሁ። ስልክ ቁጥር ተሳስቼ ወላሂ እኔ አሁን ለ15 ብር ነው ለሰው የላኩት ማለት ነው። ስለዚህ ጥንቃቄ አድርጉ። አንዲት ቁጥር ነው የተሳሳኩት፣ እንግዲህ ሄደ ማለት ነው። እኔ ያልኩት ባለፈው 0974 20 29 56 ብዬ ነው የሞላሁት ማለት ነው። ይሄ ተሳስቼ ነው ስልክ ቁጥር ሴፍ አድርጌ ቀፎይ ላይ ማለት ነው። አሁን ተመልከቱኝ። ኮከብ 11 ኮከብ ከዛ 00 251 9 74 70 29 56 መሰላል ከዛ ተመልከቱ ኮል እየተሽከረከረ ነው። ኦኬ ከዛ መሰላል እንላለን። ከዛ ኮል እንላለን። ከዚህ ጋር አሁን የብር መጠን ነው የምናስገባው። የብሩ መጠን ከ2 ብር እስከ 20 እስከ አላችሁ ብር መጠን መላክ ይቻላል። አሁን እኔ 15 ብር ከ18 ሳንቲም ነው የምልከው። ኦኬ ሴንድ። አሁን ምን አለ መሰላችሁ? ዩ አር አባውት ቱ ሴንድ ኤስአር 15 ብር ከ18 ቱ ለዚህ ስልክ ቁጥር ፎን ዊ ሪሲቭ ኢቲቢ አለ። ይሄ ስልክ ቁጥር ሊላክላችሁ ነው። ወደ ማን ነው የሚላከው? ወደ እዚህ ስልክ ቁጥር 148 ብር ከ74 ሳንቲም ሊላክ ነው አለኝ። ሪፕሊ ዊዝ ቱ ኮንፎርም ኦር ቱ ሁለት ከሆነ ደግሞ አንዲ ትክክለኛ ነው ኮንፎርም ትስማሚያለሽ እያለኝ ነው። መስማማ ከሆነ አዎ እስማማለሁ። እዚህ ጋር ስልክ ቁጥር የተሳሳታችሁ ምናምን ካላችሁ ደግሞ ሁለት ቁጥርን ትመልሳላችሁ። ቱ ካንስል ብላችሁ ትመልሳላችሁ። እኔ አሁን ትክክል ነው ስልክ ቁጥሬ። አሁን ለታኔ ስልክ ቁጥሩን ሴፍ አድርጌ ተሳስቼ ነው ሴፍ አደራረጌ ሴንድ ያልኩት። አሁን እናንተ እዚህ ጋራ ስልክ ቁጥሩን ታያላችሁ፣ የሚላከውን ብር ታያላችሁ። ከዛ አንድ ቁጥርን ትጽፋላችሁ ማለት ነው። ልክ እንደኔ እኔ አሁን አንድ ቁጥር ላኩኝ ሴንድ። ኦኬ አሁን ላኩት። እንግዲህ ሜሴጅ ላክልኛ ማለት ነው። ይሄ አሁን ተሳስቼ የላኩበት ስልክ ቁጥር ላሳያችሁ።
አንድ ጊዜ የተሳሳተ ነገር ምንም ማድረግ አይቻልም። አያችሁት አይደለ? 7420 ብዬ አሳስቼ ልኬ ይሄው የላኩበት እንትን አለ ሪሲቭ አለ ማለት ነው። ምንም ማድረግ አይቻልም። አንድ ጊዜ የተላከ ነገር ማለት ነው። እና ያልገባችሁ ነገር ካለ ደግሞ ጠይቁኝ፣ እነግራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።